ሰላም ቤተሰብ እንዴት ነው? ሰላም እንዴት ናችሁ? አለን። እስኪ ዛሬ ደግሞ ዝም ብዬ አንድ ቪዲዮ ሀሳብ ሼር ላድርግ ከሚል አንፃር ብቅ ብያለሁ። አሁን ሪሰንትሊ ቫይራል የሆነ አንድ ነገር አለና እስኪ ምንድን ነው ላይክ ጽንሰ ሀሳቡ ምንድን ነው? ሰውስ በምን መንገድ ተረዳ ወይስ እኔስ የተረዳውበት መንገድ? ያው እኔ የራሴን ነው የማቀርበው። ዞሮ ያው ፍምስ ስግጥ የምትል አንድ አዲስ ሀሳብ ቫይራል ወጣለች። ስግጥ ፍምስ የሚል ነው። ሰው ከዋናው ከደራሲው እንግዲህ ደራሲው አዶናይ ነው። ከሱም እንደሰማሁት ስግጥ ፍምስ ምንድነው የሚለውን 100% እኔ በቃ እኔም የተረዳው በዛ ነበር። እሱም ገልጾታል። ያው ግን አንዳንድ በተቃራኒው ደግሞ የሚያስቡ ሰዎች አሉ። ስግጥ ፍምስ ሉንታ ማጣት፣ ካልቸር ማበላሸት ወይ ደግሞ ከራስ ማንነት መውጣት ነው ወይንስ የውስጥን ማዳመጥ፣ የራስን ስሜት ቀልባችን የራሳችን ስሜት መንፈስ ማዳመጥ ነው በሚለው በሁለቱን መካከል ነው ያለ። እኔ ግን ስግጥ ፍምስ የሚለውን ማየው መሰገጥ አይደል ነው። መጀመሪያ ምን አይነት ትርጓሜ እንደሚሰጠው አላውቅም። አንድ ሰው ሰገጠ የሚባለው ከሰርክሉ በአካባቢው ካለ ከሰርክሉ ወጣ ያለ አስተሳሰብ ሲኖረው ነው ያ እንደዛ አይነት ስም የሚሰጠው። እና ያ ሰው ደግሞ እኔ ማጆሪቲ አይደለም እየተመራ ያለው ወይ ደግሞ በአብዛኛው ሀሳብ ወይ ደግሞ በመንጋ ሀሳብ ወይ ደግሞ በጅምላ ሀሳብ ጥቅል ሀሳብ አይደለም እየተመራ ያለው። በራሱ ሀሳብ፣ በራሱ አስተሳሰብ፣ በራሱ በተቀረጸበት፣ ባደገበት፣ በተማረው፣ ባነበበው መንገድ ነው። ከዛ በላይ ደግሞ መንፈሱ በሚመራው መንገድ ነው። ወደ አዶናይ ስንመልሰው አሁን ስግጥ ፍምስ የገለጸበት መንገድ የውስጥን ማዳመጥ ነው። የራስን ውስጥን ማዳመጥ። እንደዛ የሚሆነው እንደዛ መሆን ያስፈለገው ለመፈመስ ነው ወይ ከሆነ እስገነቢ ኮሽን ማርክ። ግን ራስን ለመሆን ራስን ፍለጋ ከሆነ ግን 100% ያስማማኛል። ያ እንትኑ ወደ ራስ መመለስ፣ የራስን ስሜት ማዳመጥ፣ የራስን ገጽ ማዳመጥ፣ የራስን መንፈስ መከተል። እኔ በዛ መንገድ ነው የምረዳው። የራስን የሆነ ነገር በራስ መመራ፣ ወደ ቀል በጅምላ በመንጋ ወይ ደግሞ በእንትን አለመመራት። ያ ራስን ፈልጎ ማግኘት፣ ራስን ቆፍሮ ማግኘት፣ ከዛ ውስጥ ቆፍሮ ማውጣት። ያ 100% ያስማማኛል መሰገጥ በሚለው ማለት ነው። ወደ ልጁ ወደ አዶናይ ግን ስንመለስ ያው ኦብቪየስሊ ሁላችንም ሶሻል ሚዲያ እንጠቀማለን። አያም ነው ፎሎ አላደረገውም ነበረ፣ ግን እንዲሁ ዝም ብሎ ይመጣልኝና አየው ነበር። በፊት ከአንድ አመት ከሁለት አመት በፊት በሚመጡ ቪዲዮዎች አወዝ ነው ኮምፎርቴብል። እሱ በሚሰራቸው ቪዲዮዎች ብዙም ኮምፎርቴብል አልነበሩም። which is ወጣ ያሉ በጣም እኛ ባደግንበት የአስተሳሰብ የባህል እንትን ውስጥ ወጣ ያሉ ናቸው። ያን የሚያደርግበት የነበረ ግን የራሱ የሆነ ከጀርባ ትልቅ ምክንያት ነበረው። እኛ ግን አናውቀውም። እኛ የኋላውን ሰው የፊቱን ገጽ ብቻ ነው የምናውቀው እንጂ ከውስጡ ከጀርባው ምን ታሪክ እንዳለው ማወቅ አንችልም። ግን አሁን በቅርብ
ሪሰንትሊ ሼር ባረጋቸው ስቶሪዎች በተለያዩ የፖድካስት ፕራይመሪሊ በአምለሰት ጋር ቀርቦ በተናገረው አይ ቶታሊ ላይክ እኔ በጣም ነው ያደነኩት። ጀግና ነው ያሉት። ሁላችንም ግን እንደዛ ብንለው which is good. I mean አሁን ይህንን ስንል እሱን ነው ወይ እያጀገን ነው ያለው? እሱን ነው ወይ ቫይራል እያወጣ ነው? እሱን ነው ወይ እያፈመስ ነው ያለው? ነው እሱም ራሱ ተናግሮታል። that's not I think the goal. okay ያው ሰው የራሱ እንትን ቢሆንም ሞር ራስ ወዳድ ቢሆንም ግን ደግሞ በዛ መሃል ደግሞ ለሰዎች የሚጠቅም መልእክት አለው። ምንድነው ካላችሁኝ ይሄንን ነገር ሰው በፍራቻ የያዘው ሰው ምን ይለኛል በባህል በካልቸር I mean obviously በእምነት በቤተሰብ ደረጃ የሚጠሉ ነገሮችን ግን ውስጡ በየቤቱ ሁሉም ተደብቆ የሚያደርጋቸው ነገሮች የተለያዩ ብዙ ነገሮች አሉ። አሁን ይሄ ልጅ ከነዛ ነገሮች በአንድም በሁለቱም ተጠቂ ነበር። እኛ ምንድነው አስተዳደጋችን ወይ ደግሞ ኢትዮጵያውያን በካልቸር ይሄ መጥፎ ነገር ከሰራህ በቃ መደበቅ ነው፣ አትናገረው፣ አፍነህ ያዘው ነው። ግን አንተ ውስጥ አለ፣ ኦልዌይስ ውስጥ ላይ ይኖራል። ይሄ ልጅ ምንድነው ያደረገው? በነገራችን ላይ እኔ ትልቁ ያደነቁበት ምክንያት ይሄንን ወጥቶ ይናር ያለው ኢንፈጽም ያለው ግን አይደለም ጊቭ አፕ አላረኩም። በዛ ምክንያት እንትኔን አላጣሁም። በቃ ህይወቴንም ብዙ ጊቭ አፕ አላረኩም። ተለውጫለሁ፣ ከዛ ነጽቻለሁ፣ ከኃጢአቴ ኦኬ እየነጻው ነው። ይሄ ላይክ አብዛኞቻችን የሚያስማማ ነው። እንግዲህ ሁላችንም እንደምናውቀው መጽሐፍ ቅዱስም እንደሚነግረን አባቶችም እንደሚያስተምሩን እግዚአብሔር የሚጠላው ኃጢአትን እንጂ ኃጢአተኛን አይደለም። እንደውም አንድ መጽሐፍ ቅዱስ ላይ የተጠቀሰ የአንድ አመንዝራ ሴት ታሪክ አለ። አምጥተዋት እቺ ሴት ስታመነዝር አገኘናት። ጌታዊ አንተ ቅጣት ብለው አምጥተው ሲሰጡት እስኪ ከመካከላችሁ አንደኛው ኃጢአት የሌለበት ቢኖር ተነስቶ ይውገራት የሚል ጥያቄ ነው እዛው ላይ ቀርበላቸው። በዛ መሃል ግን ሁሉም አይን ላይ ነው የተያዩት። ሁሉም አይን ላይ ነው የተያዩት። ከመካከላችሁ ኃጢአት የሌለበት ቢኖር እስኪ ይውገራ ሲባሉ ሁሉም ነው የተሸማቀ ወደ ኋላ የተመለሱ። ምክንያቱም እግዚአብሔር እነሱ ራስ በራሳቸው ግን ማን ኃጢአት እንደሰራ አይተዋል። እግዚአብሔር ግን ማን ምን እንደሰራ ጠንቅቆ ያውቃል። እነዛ ሰዎች ምን ኃጢአት እንደሰሩ ያውቁታል። እዛ ላይ መዋሸት አይችሉም። በእግዚአብሔር ፊት ምንም ነገር መዋሸት አይችሉም። እኔ ያልሰራሁም ብሎ አንዱ እዛ ላይ ቢወግር ራሱ ይወገራል፣ ወደ ሲኦል ይወረወራል። ምክንያቱም እግዚአብሔር የልብን መርምሮ ያውቃል፣ የእያንዳንዳችን ስራ መርምሮ ያውቃል። እንደዛ ነው። አሁን ወደ ልጁ ወደ አዶናይ ልመልሰውና እሱ ይሄን አርያለሁ፣ ማስተርቤት አርያለሁ፣ አጭቻለሁ፣ አንዳንድ ነገሮች ብሏል። ከብዙ ሱስ ነበረብኝ ብሏል። ከዛ ግን ወጥቷል፣ አገግሟል። ኦኬ ለምን አደረክ አይደለም የሚባለው፣ እንዴት ወጣህ ነው። አሁን ልጅ መጠየቅ ያለበት ልጅ መጠየቅ ያለበት እንዴት ወጣህ ብለው የሚጠይቁ ሰዎች አሉ፣ በዛ ውስጥ ያሉ። በድጋሚ ይቅርታ።
በዛ ውስጥ ያሉ ደግሞ የሚጠይቁት አሉ። እንዴት ነው የወጣው? ስቶሪ የሚማሩ ሰዎች አሉ፣ ታሪክ የሚማሩ ሰዎች አሉ፣ ኤክስፒሪየንስ የሚማሩ ሰዎች አሉ። ይህ ልጅ ዓላማው ሰዎችን ለማስተማር ነው። በዛ ውስጥ የሚያልፉ ሰዎች ከዛ መውጣት እንደሚችሉ እግዚአብሔር ከነሱ ጋር እንደሆነ ለማስተማር ነው። እኔ በዛ መንገድ ነው የማየው። ነገር ግን ከመሃል ደግሞ የሚተቹ እንደዚህ ሲያረግ የኖረ ልጅ እንዴት አቀረባ ፖድካስት ያቀረበችው ኦር ደግሞ እንዴት በየሚዲያው ይጋበዛል ኦር እንደዚህ የሚሉ ሀሳቦች የሚያነሱ ምናምን አሉ። አይ ሊትራሊ እንደዛ የሚሉት ሰዎች ከምን አንፃር እያሰቡት እንደሆነ ኮሽን ማርክ ስለፈጠረብኝ I try to research ለማድረግ ሞክራለሁ ምን አይነት ሰዎች እንደሆኑ። I found them የተወሰነ አግኝቻለሁ እንደዛ አይነት ሰዎች እንትን የሚሉት ምናምን። ኦኬ በራሴ ሪሰርች ነው ፐርሰናል ጀስት ሪሰርች ሳደርግ እነዚህ አሉ አይደለ የሆነ ጄኔሬሽን ላይክ የኩራት ጄኔሬሽን የሚባለው በቃ ነገሮችን ደብቆ የጉራ ጄኔሬሽን የሚባል ጄኔሬሽን አለ። በቃ የኔ ክብር ከሚነካ የኔ እንትን ከሚነካ ሁሉም ይቅር ሁሉም እንትን ኦብቪየስሊ ሪሰንትሊ የሆነ ሰው ከወንጌል የኔ ክብር ይበልጥብኛል የሚል እንትን ብሏል። that's up to him። ወንጌል ማለት ራሱ ክርስቶስ ነው፣ ግን ራሱ ይጠየቅበት ለዛ። ነገር ግን እንደዚህ የሚሉ ሰዎች በዛ ውስጥ ያሉ የጄኔሬሽን ውስጥ ያሉ ሰዎች ናቸው። በቃ ክብሬ ይበልጣል ለምን ይናገራል ይሄን አርጓል እኮ ምናምን። ያንዳንዳቸው ግን ቢፈተሹ ብዙ ነገር አለባቸው። so in general እንደዛ አይነት ያላችሁ ሰዎች ካላችሁ አሁን የኔ መልእክት እንደሱ በሱ ህይወት ውስጥ በሱ ውጣ ውረድ ውስጥ ድሮ በነበረ ውጣ ውረድ ውስጥ ያላችሁ ሰዎች ካሉ just ከሱ ተማሩ። ኦኬ yes ይቻላል ወይ እንደዚህ ወጥቶ የተስተካከለ ህይወት የተሻለ ህይወት መምራት ይቻላል ወይ? እንደዚህ በጥሩ ጤንነት how he fit now like እንዴት weight-ን lose እንዳረገ ወርክአውት አድርጎ አስተሳሰቡ እንዴት እንደተቀየረ። ትልቁ ነገር ደግሞ ለውጥ የሚጀምረው ደግሞ ከራስ ነው ሲባል ከራስ ማለት ከዚህ ነው ማይንድ ሴት ነው። ከዚህ ነው የሚጀምረው። ትልቁ ነገር ከዛ ነው የሚጀምረው። እችላለሁ የሚል መንፈስ እስኖት ይችላለሁ ሞቲቬሽን ምናምን ስፒከሮች የሚያወሩት ምናምን አይደለም። ሞቲቬሽን እንደውም now is the biggest killer ነው። ሰው በሞቲቬሽን ያዳምጣል። it's just a temporary ነው። motivation is it may like motivate you until you go from hell to home። ከዛ ከነበርኩበት ሆል ሞቲቬት ከተደረገ ሆል እስከ ቤት ድረስ ነው ያ ሞቲቬሽን የሚሰራው። next day የለም you're gonna get down, like your energy go down because you don't have anything tangible. You don't have like የተጨባጭ ነገር እጅ ላይ ነገር የለም። ዝም ብሎ እንትን የተባለ ግን ዲሲፕሊን ነው የሚጠይቀው። motivation is a temporary, discipline is a long term and a permanent. so discipline ምኑ ላይ ነው የምታረገው? ዲሲፕሊን መቀየር መለወጥ የምትፈልገው ላይ ዲሲፕሊን መሆን አለብህ። ኦኬ ፋይናንሻልህ ላይ ነው፣ ትምህርትህ ላይ ነው፣ ትዳርህ ላይ ነው፣ ምኑ ላይ ነው ዲሲፕሊን መሆን የምትፈልገው? እዛ ላይ ዲሲፕሊን ስትሆን የምታወጣቸው እንትኖች አሉ፣ የምታስወግዳቸው ነገሮች አሉ። ከብዙ ነገር ትወጣለህ። think out of the box ከሆነ ሰርክል ካለ ሰርክል ውስጥ የተለየ ሳቢ ማሰብ ትጀምራለህ። የራስህን ነው ስትራክቸር ነው ራስህን ነው አፍርሰህ እየሰራህ ያለው። ራስህን ከዛ ከነበርክበት አንቆ ከያዘህ
መውጣት መለወጥ የማችልበት ቁርኝት ካልቸር አስተሳሰብ ራስን መውጣት ነው። ጎትተህ ፒክ አድርገህ ማውጣት ነው። ከዛ አዲስ ሀቢት ቢውልድ ማድረግ ነው። ዲሲፕሊን መሆን ለራስ ዲሲፕሊን ኤቭሪ ዴይ how many days do I have to what do I do like the first day when I wake up? Pray, work out, it's up to you. I mean ነገር ግን ፕላን ማድረግ ዴይሊ የምታደርጋቸው ነገሮች ያን ስታደርግ ብዙ ቻሌንጆች ይገጥሙሃል። you will be excluded from anybody, any group, any family, but your goal is to change your life, your family. ቤተሰቦችን መቀየር የራስህ ህይወት ቀይረህ መገኘት ነው። ከዛ መውጣት ነው። ከነበርህበት ኋላ ቀር ከነበርህበት የቡሪቶ ዱሪቶ አስተሳሰብ መውጣት ነው። ከቁሞ ቀር አስተሳሰብ መውጣት ነው። ራስን ቀይሮ አሽሽሎ መገኘት ነው። there's no way ቴምፖራሪ በጊዜያዊ የምታገኛቸው ደስታዎች የአቲካላ ደስታዎች or የጭፈራ ደስታዎች or የአስረሽምች ደስታዎች ነገ የሉም። ዛሬ ላይ የምታረጋት from the morning to the night ቀኑን ሙሉ ፕላን አድርገህ የምታረጋቸው አክቲቪቲዎች ግን ለምታልመው ትልቅ ነገር ድጋፍ ሆኗል። ጋን በጠጠር ይደገፋል። ጎልህ ጋኑ ነው። እነዚህ ዴይሊ የምታረጋቸው ደግሞ ጠጠሮች ናቸው። so ከእንትን እንዳልወጣና ወደ አዶናይ ልመለስ። so ይሄ ልጅ ያሳለፈበትን ህይወቶች ያሳለፈበትን ውጣ ውረድ የነበረበትን ቻሌንጅ አልፎ አሁን like ሰዎቹ ና ያሉት ምክንያቱም ትልቁ እንትን ያለው ምንድነው በቃ በራሱ መተማመንና ትልቁ ለውጥ የመጣው አስተሳሰቡ ላይ ነው። በቃ ያንን መቀየር ሲችል ራሱ ላይ ፎከስ ማድረግ ሲችል ራስ ላይ ፎከስ ማድረግ ነው። like you know invest on yourself ያንን ማድረግ ሲጀምር ለውጡን አየው። ሰው አፕሮች የሆነው መጣ like sometimes ግን ደግሞ ሰው የነበሩህን እየጣልህ የተሻለ ደግሞ ሰው እንትን እያልክ ነው የምትሄደው። የነበረው እየረገፈ እንደ ቅጠል ለምሳሌ ምን like የሆነ ዛፍ አለና የሆነ ወቅት ሲቀየር እነዛን ቅጠሎች የድሮውን ቅጠል ያራግፍና አዲስ ቅጠል ነው እየሰበሰበ የሚሄደው። ከዛ ግሪን የሆነ የለመለመ ይሄድና ፍሬ ያፈራል። አስካው አንተም ህይወት ሲቀየር ላይክ እዛ ጋር ሲዝኑ ሲቀየር የዛፉ አዲስ ቅጠል አፍቶ ፍሬ እንደሚያፈራ ያንተም ህይወት ሲቀየር የአሮጌውን ቅጠሎች አራግፈህ አዲሱን ቅጠሎች እየሰበሰብ ወደ ፍሬ እነዛ ፍሬዎች ናቸው እነዛ እንትኖች ናቸው ፍሬ እንድታፈራ የሚያግዙ። ከዛ ቅጠል ማግን አንድ አደረቅ አንድ ትል የበላት ቅጠል ብትኖር the whole thing። ስለዚህ ያንን መምረጥ የራስህ ነው። ማንን አፕሮች ማድረግ እንዳለብህ ማንን መቅረብ እንዳለብህ። so that's how የኔ ሳይ በዛ መንገድ ነው። so አዶናይ I'm just saying keep doing that's good። ብዙ ሰዎች ብዙ ኢትዮጵያ ውስጥ በባህል በእምነት እና በቤተሰብ ታስረው እንዳተነፍሱ ተብለው በብዙ እንትን ውስጥ ያሉ ይኖራሉ። እነሱ ይሄኛው ትልቅ ተስፋ ይሆናቸዋል። ብዙ ያስተምራል። ያንዳንዷ አሜን ሰው ሼር አያደርግም። ብዙ ስቶሪ ያለው ግን ሼር አያደርግም። ስለዚህ ሼር ማድረግ ሰው እንዲማር እንዲለወጥ እንትን ማለት ነው። ከዛ በተረፈ I don't even see anything he say I don't like negative ሲናገር የሆነ ሰው እንደዚህ ሲል even currently ኢትዮጵያን ካለችበት እንትን እንዳትወጣ ጠርንፎ የያዛት የዘረኝነት እንትን
በዛ ውስጥ እንኳን አይ ዶንት ኢቭን ሲ ሂም የሆነ ሰው የሆነ ብሔር ሲሳደብ ወይ የሆነ ነገር ሲል አይ ዶንት ኢቭን ሲ ሂም አላየሁትም። እኔ በግሌ ግን የኛ ማህበረሰብ እንደዛ አይነት ሰው ነው የሚወደው። እሱ ተነስቶ የሆነ ብሔር ቢሳደብ የሱ ብሔር የሆነ ወደሱ ይታቀፋል። በቃ አይ ዶንት ኢቭን ሲ ዛት። አሁን እየሄደበት ያለ ነገር ጥሩ ነገር ነው። ሰው እንደዛ አይነት ሰው ሲመጣ ማበረታታት፣ በእኔ እምነት ሁሉም አንድነቱን የኢትዮጵያ ያለውን ሰላም፣ የህዝባችንን ሰላም፣ የቤተሰቦቻችንን ሰላም ይፈልገዋል። ሁሉም ማይፈልግ ቢኖር ግን እሱ ኃጢአተኛ ነው። እሱ እግዚአብሔር 7 ነገሮችን አብዝቶ ይጠላል ይላል መጽሐፍ ቅዱስ። 7 ነገሮች የመጨረሻው 7 ነገሮችን ይጠላል፣ አንዷን ግን የመጨረሻዋን ግን አብዝቶ ይጠላል ይላል። ይሄ እሱ ምንድነው? በወንድም ላይ ጠብ የሚዘራ። አሁን ግን የምናየው እንደዛ የሚያደርጉ ሰዎች ናቸው። ላይክ ኢንፍሉዌንስ ተደማጭ ኦር ምናምን ያላቸው አይዞ የሚባሉት ኦር ደግሞ ማይወገሩት ኦር ደግሞ የሚሞካሹት ኦር ደግሞ ተጋብዘው ወሬቨር ቤተ መንግስትም ወሬቨር በየትም እንትን አፕሪሼት የሚደረጉት ያ ግን የትም አያደርስም። ስለዚህ እንደዚህ አይነት አንድነትን የሚያመጡ ትውልድን ለትውልድ የሚጠቅሙ ትውልዱ ካለበት አልባሌ ሱስ እንዲወጣ ከተለያዩ ሱሶች እንዲወጡ እንደዚህ አይነት ሞቲቬት የሚያደርጉ በተግባር ስቶሪ የሚናገሩ ስኖት ሞቲቬት የሚናገሩ ሳይሆን በተግባር ስቶሪ ከእንደዚህ እዚህ ወጥቻለሁ፣ በፎቶ የተደገፈ እንደዚህ ነበረ፣ ቦርጬ የተንጠለጠለ አሁን ሉክሚ ሃዋይ ፊት እያለ የሚያስረዳ ሱስ ነበርኩኝ ትቻለሁ አሁን ሰላም ነኝ እያለ የሚያስረዳ ሰው ያስፈልጋል። ስለዚህ እንደዚህ አይነት ሲመጣ አይዞህ ጎበዝ በርታ ማለትና ሞቲቬት ሲደረግ ሌሎች እየወጣ ሰዎች እንዲያስተምር ሰዎች ካሉበት ቁራኛ እንዲወጡ ከማድረግ ነው የሚያስፈልገውና የኔ አመለካከትና ሐሳቤ በዚህ ነው። ለዛሬ የነበረኝ ቪዲዮ በዚህ ይህን ይመስላል። ሌላ ጊዜ እንደዚህ ዝም ብለው ሼር ማድረግ ሲኖርብኝ ወይ ደግሞ የሆነ ሐሳብ የተሰለሰለ ሲመጣ መናገር ካለብኝ በሌላ ቪዲዮ እንደዚሁ ብቅ ላለሁ። የኔ እንትኔ ኮንስታንትሊ አይደለም ኤቭሪ ዊክ ወይ ኤቭሪ 2 ዊክ አለቅም። ዝም ብዬ በጣም ሜጀር ካልሁትና በቃ ሼር ማድረግ አለብኝ ብዬ ካሰው ብቻ ነው ሼር ማድረገው። አምኖት ዛማች ብዙም የሶሻል ሚዲያ እና ሶሻል እንትን አይደለም። ያው አይስቲል ዩዝ ግን ብዙ ማለት ነው። ግን ሐሳቦችን ሼር ማድረግ ሲኖርብኝ ብቅ እላለሁ። ዛሬ ያሰናዳው ቪዲዮ ይህን ይመስላል። በሌላ ፕሮግራም ወይ የሌላ ሐሳብ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም